ሰው የለመደው ነገር ምቾት ነው። ጭቅጭቅ ልምድ ይሆናል። ልምድ ማለት ጥሩ ነገር ማድረግ ሳይሆን ማንኛውንም ነገር ደጋግሞ ከማድረግ የተነሳ ከዛ በራስ ሰር አውቶማቲክ በሆነ መንገድ ሰውነታችን አምጣ አርጋርግ እያለን የምናደርገው ነገር ሁሉ ንግግር ሊሆን ይችላል፣ ድርጊት ሊሆን ይችላል፣ ስሜት ሊሆን ይችላል፣ ሐሳብ ሊሆን ይችላል። እነዛ እንዳለ ልምድ ይባላል። ልምድ ምቾት ነው። አሁን ልማዶቻችን ውጤት ያመጣሉ። የልማዱ አይነት ውጤት ያመጣሉ። ጥሩ ልማድ ጥሩ ውጤት ያመጣል፣ መጥፎ ልማድ መጥፎ ውጤት ያመጣል። የሐሳብም ልምምድ አለ፣ የአንደበት ልምምድ አለ፣ ወይም ደጋግመን ስለራሳችን ህይወት የምንናገራቸው፣ የተግባርም ያዋዋልም እና የስሜትም። ስለዚህ ልምዶቻችን ነው የምቾት ቀጠና የምንለው ማለት ነው። ስለዚህ ሁሉም ውጤት ስኬት የምንላቸው ነገሮች በተለያየ ዘርፍ ቢሆንም እንደየዘርፉ ተመሳሳይ ግን ድርጊት አለ።